ስለ ስካም ላወራችሁ ፈለኩ ዛሬ። ስካም ማለት የእንግሊዝኛ ቃል አይደል? መቼም ያው ብዙዎቻችሁ እንደምታውቁት ትክክለኛ ትርጉሙ በጣም ብዙ ትርጉሞች አሉት። ግን ከዛ ውስጥ ሜን ትሩ በቃ ዋነኛው አታላይ ማለት ነው። በውሸት ላይ የተመረኮዘ ውሸታዊ የሆነ ኦኬ፣ እውነት የሌለው የራሱ ያልሆነ ነገር ወይ ደግሞ የራሱን የማይገባውን ነገር የወሰደ አታሎ ማለት ነው። ስካም ለብዙ ነገር ይጠቀማል ሰው ስፔሻሊ ዩኤስ እና ዩኬ ውስጥ ስካም የማይጠቀም አካል የለም። ግን ትርጉሙ እንዲሆነው ትክክለኛው አሁን ለምሳሌ ከዓለም ላይ ስካሚንግ የሚያደርጉ አገሮች ቶፕ 10 ኢንዲያ፣ ናይጄሪያ፣ ብራዚል፣ ፓኪስታን፣ ሳውዝ አፍሪካ፣ ሞሮኮ፣ ኢቨን ቻይና ስካም የሚያደርጉ ቶፕ 10 ስካም የሚያደርጉ ሀገሮች ወይም ህዝቦች ተብሎ ኦንላይን ቼክ አድርጉት። ቢገስት ስካም እንደው አንዱን እንኳን እንደው ብዬ ነው ዛሬ ብነግራችሁ። ይሄ ከዚህ በፊት ያልኳችሁ ነገር አለ። በጣም የሚገርመው ከዓለም ላይ ትንሹ የሚባል አገር ከዩሮፕ ይሁን ከዓለም ላይ ብቻ እስቲ ቫቲካን ነው አይደል? ቫቲካን ሲቲ። ሌላ አገር አለ፣ ሲቲ ነው፣ ከተማ ነው፣ ግን ከተማ አይደለም፣ ወይንም ደግሞ የሚገኘው በከተማው ውስጥ ነው። ራሱን የቻለ ነው። ነግራቸዋለሁ ከዚህ በፊት ራሱን ችሎ ራሱን ነው የሚያስተዳድረው። ከዓለም ላይ የመጨረሻ ሀብታም የሆነ ካፒታል የሚንቀሳቀስበት የዓለም ብር ጠቅላላ የሚንቀሳቀስበት ቦታ ነው። ከተማ ነው፣ አገር ነው፣ ግን አገር አይደለም፣ ከተማም አይደለም። በከተማው ውስጥ ነው የሚኖረው። ሲቲ ኦፍ ለንደን 1 ማይል ስኩዌር ይሉታል። ይሄ ለእኔ መጨረሻ ትልቁ ስካም መሆኑን የምታውቁት እንዴት መሰላችሁ? ለምሳሌ ሲቲ ኦፍ ለንደን ለንደን ውስጥ ነው ያለው። ለንደን ግሬተር ለንደን ይባላል፣ ጠቅላላው ለንደን ማለት ነው። እዛ ውስጥ ነው ያለው። ግን ለንደን ውስጥ አይደለም። ለንደን ውስጥ ብቻ ሳይሆን ለንደን የዩናይትድ ኪንግደም ዋና ከተማ ነው አይደል? ዩናይትድ ኪንግደም ውስጥ አይደለም። እኔ የዛሬ 2 ዓመት አካባቢ ነግራችኋለሁ። ስለዚህ ነው ትንሽ ጠቀስ አድርጌላችኋለሁ ስለ ገንዘብ፣ እንዴት አድርጎ ገንዘብ እንደሚሽከረከር ብዬ የሰራሁላችሁ ቪዲዮ ላይ ጠቀስ አድርጌላችኋለሁ። ግን የሚገርመው የመጨረሻ ስካም መሆኑን የምታውቁት ምርጫ ይደረጋል አይደል? ለምሳሌ የከተማ ከንቲባ አለ። ለንደን ውስጥ እኮ ነው። ለንደን ውስጥ 1 ማይል በ1 ማይል ማለት 1.6 ኪሎ ሜትር በ1.6 ኪሎ ሜትር በ1.6 ኪሎ ሜትር ያለች ቦታ ነች። የከንቲባው ሲመረጥ ሲቲ ኦፍ ለንደንን አያስተዳድርም። ምክንያቱም የራሱ ከንቲባ አለው። ሌላ ነገር ነው ስሙ፣ የሆነ ነገር ይሉታል፣ ግን ከንቲባ ነው። አስተዳዳሪ ይመረጣል በየ4 ዓመቱ ልክ እንደ ለንደን ሲቲ፣ እንደ ለንደን ግሬተር ለንደን። ግን ይሄ ሲቲ ኦፍ ለንደን የሚመርጡት ባንኮች ናቸው። ጠቅላላ ዓለም ላይ ያሉ ሀብታም የተባለ ባንክ፣ ጠቅላላ ዓለም ላይ ያለ ፋይናንሻል ኢንስቲትዩሽን፣ ኢንሹራንሶች ያለምን ብር የሚያሽከረክሩት ማለት ነው። ኢንቨስትመንት ባንኮች በሙሉ እዛ ኦፊስ አላቸው። ባንክ ሴንተር ነው። እነሱ ናቸው የሚመርጡት። ከንቲባውን የሚመርጡት እነሱ ናቸው። ዩኬ ውስጥ ሳይሆን ዩሮፒያ ዩኒየን ውስጥ የለበትም። ዩሮፓ ውስጥ የለም። ያኔ ዩኬ ዩሮፒያ ዩኒየን ውስጥ እያለች ራሱ ሲቲ ኦፍ ለንደን ከዩሮፒያ ዩኒየን ውጭ ነው። ለምንድን ነው? የዩሮፒያ ዩኒየን ውስጥ ለመግባት አንድ ሀገር በዲሞክራሲ የተመረጠ ምርጫ መደረግ አለበት። ይሄ ግን ዲሞክራሲ ምርጫ የለውም። ለዛ ተብሎ ዩሮፒያ ዩኒየን ውስጥ እንዳይገባ ተብሏል። ፕላንድ ነው። ኦኬ፣ ስካም እንበልና ተነስታችሁ አንድ ሰው ተነስቶ $10 ሚሊዮን ከኢትዮጵያ ይሰርቃል፣ ከአፍሪካ ይሰርቃል አይደል? ያንን ብር ዩናይትድ ኪንግደም ውስጥ ኦፊሻሊ ማስገባት አይችልም። ግን ሲቲ ኦፍ ለንደን ዩናይትድ ኪንግደም ውስጥ አይደለም። ሲቲ ኦፍ ለንደን እንደነ ኬመን አይላንድ፣ እነ ቨርጂን አይላንድ፣ እንደነ ቤርሙዳ አይላንድ፣ እንደነ ኢቨን ሲሸልስ ምናምን ላይ ቤዝ አላቸው ባንኮቹ። እነዚህ ባንኮች
እዛ ብራንች አላቸው። ይሄ እነዚህ ጠራሁላችሁ ኦፍሾር ደሴቶች ናቸው። የብሪቲሽ ኦፍሾር ደሴቶች ናቸው። ኦኬ እነዛ ደሴቶች ላይ እነዚህ ባንኮች ብራንች አላቸው። እነዚህ ደሴቶች ደግሞ ብሪቲሽ ኦቨርሲ ቴሪቶሪ ይሁኑ እንጂ በብሪቲሽ መንግስት ስር አይደሉም። ራሳቸውን የቻለው መንግስት ናቸው። መንግስትም አይደሉም። እዛ የሚመረጠው መንግስት የብሪቲሽ ሞናርክ ነው የሚያስተዳድር። የብሪቲሽ ሞናርክ ማውረድ መሾም ይችላል፣ ማውረድ ይችላል በአንድ ጊዜ። ቪንሰንት ነው ምናምን የሚባል አይላንድ ብሪቲሽ ቴሪቶሪ እንትን ስላለ የዛን ብቻ የሆነ አንዱ አይላንድ ብሪቲሽ ቴሪቶሪ የተመረጠው አጌንስት ስለሆነ በአንድ ጊዜ የወረደው ተጣራ፣ አልተመለሰም። ወደ ኢንግላንድ እና ተባለ፣ አልተመለሰም። ሌላ ተሾመ እዛ እና እነዚህ ቴሪቶሪዎች ላይ እነዚህ ደሴቶች ላይ እነዚህ ባንኮች ብራንች አላቸው አይደል? እኔ ከኢትዮጵያ የሰረኩትን 10 ሚሊዮን ዶላር እዛ ሄጄ ማስገባት እችላለሁ። እዛም ነው ደግሞ የሚያስገቡት። እያንዳንዱ ሌባ፣ እያንዳንዱ ኮራፕት የሆነ ካምፓኒም ግለሰብም ብሩን እዛ ያስገባል። ያ ብር በቀጥታ ዋየር እንግዲህ ብር ሲያስገባ 10 ሚሊዮን ብር በቦርሳ ይዘናለን ባንክ የምናስገባው አይደል? ቁጥር ነው የሚተላለፈው። ቁጥር ነው፣ በዛሬ ጊዜ ቁጥር ነው። ከባንክ ወደ ባንክ ካፒታላችን የሚተላለፍ ቁጥር ነው አይደል? እዛ ይገባል። ከዛ ያ ብር ዋየርድ ይሆንና የት ይገባል? ሲቲ ኦፍ ለንደን፣ ከዓለም መጨረሻ ሀብታም የሚባል አገር ወይም ደግሞ ከተማ ወይም ምን እንደሚባልም አይታወቅም። አገርም አይደለም፣ አገር ውስጥ ነው ያለው፣ አገር ውስጥም አይደለም። ምክንያቱም ሞናርኮቹ እንኳን የዛን አካባቢ ከንቲባ እንኳን በዛ በኩል ለማለፍ ፍቃድ ያስፈልገዋል። የራሱ ሀገር ውስጥ ነው ያለው። የሀገሩ አስተዳዳሪ እዛ ገብቶ ምንም አይነት ነገር መናገር፣ የራሳቸው ፖሊስ አላቸው። ስትሄዱ ፖሊሱ ራሱ የግሬተር ለንደን ፖሊስ እና ሲቲ ኦፍ ለንደን ፖሊስ የተለያየ ነው። በድሮ ጊዜ ሲቋቋም ሮማኖች ጊዜ ነው የተቋቋመው ነው የሚባለው። ድሮ ሮማኖች አይደሉ ኢንግላንድ ቲንኪንግ የሰሩት እኮ ሮማኖች ናቸው። እና ሲሰሩት ያንን ቦታ እንትን ካሉ በኋላ እንደ በር አለው። ሞር ጌት፣ ኦል ጌት፣ ቢሾፕስ ጌት ምናምን ይሏቸዋል። እና እነዚህ በሮች ነበሩ ድሮ። እና ያ ቦታ ምን አድርገውታል? እስከ ዛሬ ድረስ ዋናው የፋይናንሻል እያንዳንዱ የሀብታም ብር ማስቀመጫ ቦታ ነው። ከዓለም ያሉት ስካሞች ጋር የተያያዘ ነው። ወደዛ ብር ይገባል ይወጣል። በትሪሊዮን የሚቆጠር ብር ይሽከረከራል በቀን። ዶላር ነው የሚባለው፣ ፓውንድ ስተርሊንግ። ይሄ ስካም አይደለም። ኦኬ። ከዓለም አንደኛ ስካመር ግን ኢንዲያ ናይጄሪያን የሰሩት ከዩናይትድ ኪንግደም ኦኬ ብሪቲሽ ኤምፓየር ከመሆኑ በፊት ኦኬ 16ኛ ትንሽ እንደው ታሪክ እስቲ እንመልከትና 16ኛው ክፍለ ዘመን አካባቢ በጣም ምንም ብር የለውም ነበር የብሪቲሽ ሞናርክ። ምንም ድሃ ነበሩ። ያው ፈረንሳይ ከጀርመን ከምን ውጊያ ይዋጋሉ፣ ግን ራሳቸው ምንም ነገር አልነበረባቸው። በዛን ሰዓት ዋና ኮሎኒ ምን የጀመሩት ፖርቹጋልና ስፔን ነበሩ አይደል? እንግዲህ ታሪክ አዋቂዎች እንግዲህ ብዙ ነገር ዛሬ ጊዜ ታሪክ ማወቅ ገብታችሁ ማንበብ ትችላላችሁ። አሁን ብላችሁ ነገር በጠቅላላ እና በዛን ጊዜ ምንድን ያደረጉት የብሪቲሽ ሞናርክ ለካምፓኒ ለኢስት ኢንዲያ ካምፓኒ ኢስት ኢንዲያ ካምፓኒ የሚባል ካምፓኒ ከሞናርኮች ውስጥ እነዚህ ዋና ባለስልጣን ያላቸው ተመስርቶ ያ ካምፓኒ ወታደር ተሰጥቶት እየሄደ ቢዝነስ እንዲሰራ ወደ ኤዥያ ወደ ምን በጠቅላላ ኤዥያን ኮሎኒ ያደረገው ይሄ ካምፓኒ ነው። ብሪቲሽ ኢስት ኢንዲያ ኦኬ ካምፓኒ ይባላል። ያ ካምፓኒ ኢንዲያን ኮሎኒ ያደረገው ለስንት መቶ ዓመት ኢንዲያን 20 ሚሊዮን ህዝብ እንዲራብ በራብ እንዲሞት በጦርነት እንዲሞት ያደረገው የቻይናን የኦፒየም ወር ያደረገው ህንድ ኦፒየም እያመረቱ ድራግ እያመረቱ ወደ ቻይና እያስገቡ ቻይናን የኦፒየም ወር እንግዲህ ሄዳችሁ ተመልከቱት። ያን ሁሉ ያደረገው ኢስት ኢንዲያን ብሪቲሽ ኢስት ኢንዲያን ካምፓኒ የሚባል ብሪቲሽ ኢስት ኢንዲያ ካምፓኒ ነው ዩናይትድ ስቴትስ አሜሪካን የመሰረተው። እነ ጆርጅ ዋሽንግተን እነ ሃሚልተን እነ የመጀመሪያዎቹ ጀማሪዎች የኢስት ኢንዲያ ካምፓኒ ቡርዥዋዚ የነበሩ ናቸው።
እነሱ እዛ የሄዱት ቶባኮ ለማምረት ነው። ቶባኮ አምርተው አሁን ደግሞ ወደዚህ እዚህ ያለው እንትን አለ ሻይ ቅጠል ሲልክ ምናምን ነው ከህንድ ወደዚህ ቅመማ ቅመም። አሁን ደግሞ ምንድነው የጀመሩት? ባሪያ ከአፍሪካ እንትን እየገዙ ወደ እንትን ይወስዳሉ፣ ወደ አዲሱ ኮንቲኔንት አሜሪካ፣ ኖርዝ አሜሪካ፣ ሳውዝ አሜሪካ፣ ስፔሻሊ ኖርዝ አሜሪካ። እነሱ ዩናይትድ ስቴትስ አሜሪካን የቆረቆሩት እነዚህ ሰዎች ዋና የኢስት ኢንዲያ ብሪቲሽ ኢስት ኢንዲያ ካምፓኒ ባለቤቶች የነበሩ ናቸው። አሜሪካ የሄዱት ቶባኮ ለመንትን ለማለት ነው። ኦኬ ለማረስ የትንባሆ እርባታ በዛን የተጀመረው እንጂ አገር ሊመሰርቱ ሊያቋቁሙ አይደሉም እኮ የሄዱት። ኦኬ ይሄን ሁሉ አድርገው እዛ ያለው ህዝብ ጨርሰው የብሪቲሽ መንግስት አይደለም ካምፓኒ ነው ነግራችኋለሁ። አሁን ፋውንዲንግ ፋዘር ተብሎ ይከበራሉ። ፋውንዲንግ ፋዘር የሚባሉት የስሌቭ ኦነሮች እያንዳንዳቸው እስከ 500 በላይ ባሪያ የነበራቸው ኦኬ በባርነት ስርዓት ማህበር የሚያምኑ እነዚህ ሰዎች ናቸው። ያን ሀገር መስርተው እዛ ያለውን በሚሊዮን የሚቆጠር ህዝብ አጥፍተው የሰሩት ሀገር ካምፓኒ ነው የሰራው። በኋላ ላይ ዞረው የራሳቸው ሞናርክ ተዋጉ። ለምን ተዋጉት? ታክስ መክፈል አይፈልጉ። ታክስ መክፈል ነበረባቸው ለብሪቲሽ። ዋናው ይሄ የብሪቲሽ ኢስት ኢንዲያ ካምፓኒ ለሞናርኩ ታክስ ይከፍላል። ሄዶ የሚያተርፈው ትርፍ ኢንዲያን ይዞ ባንግላዴሽን ይዞ ጠቅላላ ቻይናን ይዞ የሚያደርገውን ትርፍ ከዛ ላይ ታክስ ይከፍላል። ያንን ታክስ ላለመክፈል ነው የአሜሪካና የብሪቲሽ ጦርነት የተጀመረው። ነፃ ኢንዲፔንደንስ ደው ብሎ የሚያከብሩት እኮ አሁን የራሳቸው ሞናርኮች ይህ ሁሉ በደል የሰሩ ሞናርክ ውስጥ የነበሩ ተጣልተው ታክስ ላለመክፈል ገንጥለው ነው አገር ብሎ የሰየሙት እንጂ የብሪቲሽ ካምፓኒ የመሰረተው ሀገር። ይሄ ግን ስካም አይደለም። ኦኬ this is the greatest scam ከዓለም ላይ ቶፕ 10 የሚባል ስካም ውስጥ የለበትም። ሲቲ ኦፍ ለንደን የለበትም። የሚገርም እኮ ነው።